ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሚፍታህ የግሌ ቤተሰቦች እንዴት ናችሁ? ዳቦዬ ሊያርስ ደረስኩበት። ያቃጥላል ማለት ነው። ዳባችን ሊያርስ ሲል ለትንሽ ደረስንበት ማለት ነው። ሊቃጠል ሲል ደርሰንበታል። የዛሬው የሚፍታህ የግሌ ዳቦ ይህን ይመስላል። ኧረ ተው አትላጥብኝ፣ ነውር ነው። ነውር ነው። ኧረ ነውር ነው። አታዋርደኝ፣ እሺ አታዋርደኝ፣ አትላጥብኝ እያለች ነው የሚፍታህ የግሌ ነው። ዳባችን ምን ይመስላል? እስኪ እንገልብጠው። በግልባጩ ምን ይመስላል? ይፋጃል። ካደ ስለሚፋጅ ምን ላድርገው? ይልጥብኛል እንደ ሰው ፊት። እኔ ባለሙያ ነኝ፣ ጎበዝ ነኝ። ለተከታዮቼ ላሳያቸው ብዬ በመጣ አጅሬው ለጥ አላደረገብኝ። ተው ነውር ነው። ተው ሙያሽ ዘርዘርልሽ እየተባለች ነው እናቴ። እንግዲህ እዚህ ሰው ሀገር ዳቦ ለምን ይናፍቀናል? የጋገራችሁ መብላት ነው። ደግሞ ምን ይላል? ተው ላጥላጥ ነው የሚባል። እሺ ላጥላጥ እያልክ ብድግ በልና አታሳፍረኛ። ካዲያ እየተፋጀ ነው ስለሚፋጅ እየፈራ ክሎሮክስ ያሳሰው እጅ መላጣቃተው ላጥ በልሽ። አታዋርደኝ እኮ ነው እናንተ። እኔ ባለሙያ ነኝ ብዬ እየገባሁኝ እሱ ያዋርደኛል። ተው አሁንማ ወንዶች እየጋገሩ ሴቱን አስነቀውታል። እሺ ስርዓት ያዝ። ባይሆን የዛሬን አታዋርደኝ። ይኸው እንግዲህ ጨርሰናል ማለት ነው። ዳቦ ተጋግሮ አብቅቷል። ይኸው እንግዲህ አንዳንዶች አልላጥም ብለው እምቢ ብለዋል። እንግዲህ ይኸው አትላጥብኝ አልኩህ፣ አትገሽልጥብኝ አልኩህ። አታፍርም? እንደው ውይ እዛው ነው የማከምህ። አከምሃለሁ። እክም ታከምሃል። እሺ ቢስሚላህ እንቁረሰው ማለት ነው። ነገራችን ላይ ሲበርድ ሲቆረስ ነው የሚያምር። ያው ዳቦ እንደዚህ ዳቦችን በዚህ መልኩ ደርሷል። ቤተሰብ እንብላ።